ኢትዮጵያ ውስጥ ብዙ ሰው ፌስቡክን የሚጠቀመው ለማይረባ ነገር ነው ማለት ይቻላል። እኔ ፌስቡክን የምጠቀመው ያገቡ ጓደኞቼን ለማየትና አክቹአሊ ገንዘብ ለመስራት ነው። በዚህ ቪዲዮ እንዴት ፌስቡክን በመጠቀም ብቻ የራሴንም እንዲሁም የክላይንቶቼን ቢዝነስ በየወሩ ሚሊዮኖችን ሜክ እንዲያደርግ እንዳሳደግኩ ታሳያችኋለሁ። የራሳችሁ ቢዝነስ ካላችሁና በቂ ከስተመር ከሌላችሁ ወይም ደግሞ ከክላይንት ጋር የምትሰሩ ሰዎች ከሆናችሁ በዚህ ቪዲዮ የሚሰጣችሁን እያንዳንዱን ስትራቴጂ መከተል ከቻላችሁ በእርግጠኝነት ነው የምላችሁ ፌስቡክን ገንዘብ የምታትሙበት ማሽን ታደርጉታላችሁ። ለማታውቁ ሰዎች ዮናስ ሞህ እባላለሁ። ከ25 በላይ ሰራተኞች ያሉት ዮናይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ረን አደርጋለሁ። ላለፉት 4 ዓመታት ከ200 በላይ ሎካልና ኢንተርናሽናል ቢዝነሶች ጋር በፌስቡክ አድቨርታይዚንግ አብረን ሰርተናል። በዚህ ቪዲዮ የምነግራችሁ ነገር አክቹአሊ ራሴ ቴስት ያደረኩትና ለኔም ለክላይንቶች የሚሰራ ነገር። ብዙ ሰው ስለ ፌስቡክ አንደርስታንድ የማያደርገው ነገር ፌስቡክ ገንዘብ የሚሰራው ከማስታወቂያ ነው። ብዙዎቻችሁ ፌስቡክ ነፃ ነው ብላችሁ ታስቡ ትችላላችሁ፣ አካውንት በነፃ ክሬት ስላደረጋችሁ። ግን አይደለም። የምንሸጠው እኔና እናንተ ነን። ሞር ፌስቡክ ላይ ተመልሰን በገባን ቁጥር ሞር ማስታወቂያ እንመለከታለን። ያ ማለት አድቨርታይዘሮች በዚህ ኬዝ እኔና እናንተ ለፌስቡክ እንከፍለዋለን። 95% በላይ የሚሆነው የፌስቡክ ሬቨኑ የሚመጣው ከአድቨርታይዚንግ ነው። የምታገኙት ላይክ፣ የምታገኙት ሼር፣ ኮሜንት መጻጻፍ፣ ይሄ ሁሉ ነገር ሰው ፕላትፎርሙ ላይ እንዲቆይ የሚያደርግ ነው። የመቆየታችሁ ዋነኛ ዓላማ ደግሞ ማስታወቂያ እንድትመለከቱ ነው። ፌስቡክ ይሄን ነው የሚፈልገው። ሌላው ደግሞ ፌስቡክ አድ እንዴት እንደሚሰራ በጣም ብዙ ሰው አንደርስታንዲንግ የለውም። ኢትዮጵያ ውስጥ ብቻ አይደለም አክቹአሊ ሌላም ዓለም ላይ ያየሁት ነገር ነውና ገርሞኛል። ብዙዎቻችሁ የሆነ ራንደምሊ ስፖንሰር የተደረገ ኮንቴንት ወይም ቡስት የተደረገ ሊመስላችሁ ይችላል። ቤዚክ የሆነው የፌስቡክ አንደርስታንዲንግ ምንድነው? እኛ እንደ ከስተመር ፌስቡክ አካውንት በነፃ ከፍተን ገብተን ከጓደኞቻችን ጋር እናወራለን፣ ምንሰራውን ነገር እንሰራለን። በሌላኛው ሳይድ ደግሞ እኛን ማስታወቂያ እንድናይ የሚፈልጉ አድቨርታይዘሮች አሉ። እነሱ አድቨርታይዘሮች ፌስቡክን ይከፍሉታል። ያ ማለት ኮንቴንታቸውን ይሰጡታል፣ ገንዘብ ከኋላ ይሰጡታል። ያንን ወስዶ ይመለከቱታል፣ ሊወዱት ይችላሉ ብሎ ለሚያስባቸው ኦዲየንሶች ፌስቡክ ያንን ማስታወቂያ ዲስፕሌይ ያደርገዋል። ለዛ ነው ኳስ የምትወድ ሰው ከሆንክ ይመጣል የኳስ ማስታወቂያ ነው። ምግብ የምትወድ ሴት ከሆንሽ ይመጣልሽ የምግብ ማስታወቂያ ነው። ቢካዝ ፌስቡክ አልጎሪዝሙ ስለሚያጠና አድቨርታይዘሩ ምግብ አስተዋውቅልኝ ብሎ ከሰጠው ኳስ ለሚወድ ሰው አያስተዋውቀውም፣ ምግብ ለሚወድ ሰው ነው የሚያስተዋውቅለት። ውጭ ሀገር ብዙ ቢዝነሶች ለፌስቡክ ሚሊዮኖችን ይከፍላሉ ለማስታወቂያ ብቻ። ፌስቡክን ተማምነው ቢዝነስ የሚከፍቱ ሰዎች አሉ። እኛ ራሱ እንደ ኤጀንሲ አድቨርታይዝ ከምናደርግባቸው ትላልቅ ቱሎች መካከል አንዱ ፌስቡክ ነው። አንድ የፌስቡክ ማስታወቂያ ለመስራት የሚያስፈልጉ ነገሮች፣ አንደኛው ማስታወቂያ መስራት የሚችል የፌስቡክ አካውንት፣ ሁለተኛው ክሬቲቭ የምንለው ወይም ደግሞ ይሄ ለቂ ማስታወቂያ የሚታየው ቪዥዋሉ እነግራችኋለሁ ምን ማለት እንደሆነ፣ ሶስተኛው ደግሞ በጀት ነው። እነዚህን ካደረጋችሁ ማስታወቂያ መስራት ትችላላችሁ። ከዚህ በፊት ምንም አይነት ማስታወቂያ ፌስቡክ ላይ ረን አድርጋችሁ የማታውቁ ከሆነ የ1 ሰዓት ከምናምን ቱቶሪያል አለ የሰራሁት፣ ቼክ አድርጉት። እሱን ገብታችሁ ከዚህ ቪዲዮ መጨረሻ በኋላ ፌስቡክን ገንዘብ የሚሰራ ማሽን ለማድረግ የሚከተሉትን ነገሮች ማድረግ ይኖርባችኋል። የመጀመሪያው ኦፈር ክሬት ማድረግ ነው። ብዙ ቢዝነስ ኦነር የሚሸጠውን ነገር ያውቃል፣ ግን እንዴት እንደሚሸጠው አያውቅም። ለምሳሌ እንበልና አንድ ጂም ፌስቡክ ላይ ማስታወቂያ መስራት ፈለገ። ስለዚህ የሆኑ የሚያምሩ ሞዴሎችን ፎቶ አንስቶ ጂማችንን ጆይን አድርጉ፣ ሎኬሽናችን እዚህ ጋር ነው ብሎ ከሚያስቀምጥ ይልቅ በ6 ወር ጊዜ ውስጥ ኪሎ ካልቀነሳችሁ ገንዘባችሁን እንመልሳለን፣ ሎኬሽናችን እዚህ ጋር ነው ቢል፣ ሁለተኛው ኦፈር የተሻሉ ሰዎችን አትራክት የማድረግ ኃይል አለው። ቢካዝ ኢሬዚስቲብል እንለዋለን። እምቢ ለማለት የሚከብድ አይነት ኦፈር ስለሆነ ኦፈራችሁ ጥሩ በሆነ ቁጥር ለማስታወቂያ የምታወጡት ገንዘብ ትንሽ እየሆነ ይመጣል። ቢካዝ ያዩት ሰዎች በሙሉ ኮንቨርት የማድረግ እድላቸው ከፍተኛ ይሆናል። ያ ማለት ኮንቨርዥን ሬታችሁ ትልቅ ይሆናል ማለት ነው። አንዳንደኛም ጋር ክላይንቶች ይመጡና ማስታወቂያ እየሰራልኝ አይደለም ይላል የሆነ ዴንቲስት። እስኪ ማስታወቂያን አሳየኝ ወይም ደግሞ ኦፈርህን እስኪ ሊየው ሲል፣ እዚህ ቦታ ነው የምንገኘው፣ ጥርስ እናጥባለን በዚህ ማሽን። ብሮ that's just boring። ኦፈር እንደዚህ አይደለም ክሬት የሚደረገው። አንድ ጥሩ የሚባል ኦፈር ክሬት የሚደረገው አንደኛ ከስተመሩ ምን እንደሚያገኝ አውትካሙን መናገር ሲችል፣ ሁለተኛ ምን ያህል ጊዜ ሊወስድ እንደሚችል ያን አውትካም ለማግኘት፣ ሶስተኛ ክላይንቱ ምን ያህል ኢፈርት ማሳደር እንዳለበት፣ አራተኛ ጋራንቲ ካለው፣ አምስተኛ ቦነስ ካለው። ለምሳሌ ቅድም የነገርኳችሁ የጂም ማስታወቂያ በ6 ወር ጊዜ ውስጥ ኪሎ ትቀንሳላችሁ። ኪሎ መቀነስ ነው አላማው። ምን ያህል ጊዜ ይወስዳል? 6 ወር። ከናንተ የሚጠበቀው በቀን 1 ሰዓት ኤክሰርሳይዝ ማድረግ ነው። ፐርሰናል ትሬነር አሳይን እናደርግላችኋለን። በ6 ወር ጊዜ ውስጥ ኪሎ ካልቀነሳችሁ ገንዘብ ተመላሽ እናደርጋለን። ጋራንቲ ያለው ይሄ ነው ኢሬዚስቲብል ኦፈር ማለት። የፌስቡክ ማስታወቂያው የመጀመሪያ 3 ሰከንድ የሚሆነው ሁክ ነው። ያ ማለት ሰውየው ስክሮል እያደረገ ማስቆም መቻል የሚችል ሜቢ ቪዥዋል ሊሆን ይችላል፣ የምትናገሩት ነገር ሊሆን ይችላል፣ አንዳንዴ ደግሞ አክት ማሳየትም ሊሆን ይችላል። ለምሳሌ ያንኑ የጂም ማስታወቂያ ስጪ ቆይ አንዴ ስክሮል እናታረጉ ብል ወይም ደግሞ ከፔናቸው ሲጀምር በውፍረት ምክንያት ደረጃ መውጣት ይከብዳል ብዬ መጣ። ይሄ ፓተርን ኢንተረፕት ነው። ሰውየው የለመደውን ነገር ያቋርጥና ኦኬ ወፍራም ከሆነ ሆልድ ኦን እንዲያስብ ያደርገዋል። በዚህ መንገድ ሁክ ክሬት ይደረጋል። ከዛ በመቀጠል የሚመጣው ኦፈሩ ነው። ኦፈሩ ስትሮንግ ካልሆነ ሰውየው አልፎት ይሄዳል። ሁለተኛው ክሬቲቭ ነው። ክሬቲቭ ቅድም እንደነገርኳችሁ ማስታወቂያው ማለት ነው። የሚታየው ነገር፣ የሚቀረጸው፣ ዲዛይን የሚደረገው፣ የሚጻፈው ነገር ክሬቲቭ እንለዋለን። በጣም ብዙ ሰዎች እንዴት ክሬቲቭ መስራት እንዳለባቸው አያውቁም። እንዴት አድ መስራት እንዳለባቸው አያውቁም። የሆነ አንድ ቲክቶከር ሞዴል ሃይር ያደርጉና አገሌ እንባላለን፣ እዚህ ቦታ ነው የምንገኘው፣ እንዲህ አይነት ሰርቪስ አለን። ይሄ በጣም ፑር የሆነ ክሬቲቭ ነው። ከዛ ይልቅ ሁክ ያለው ኦፈር ያለው
ሪሌታብል የሆነ መጨረሻ ደግሞ ኮል ቱ አክሽን ሰውየው ምን እንዲያደርግ ነው የምትፈልጉት የሚመለከተው ሰውዬ ከስር ያለው ሊንክ እንዲጫን ነው ስልክ እንዲደውል ነው ክሊርሊ ያን ነገር መናገር የሚችል ክሬቲቭ የተሻለ ፐርፎርም ማድረግ ይችላል። በጣም ብዙ ቢዝነሶችን ያገር ላይ የተመለከታችሁ ከሆነ ሞስት ፕሮባብሊ እናንተም ብትሆኑ የሆነን ኢንፎግራፊክስ ወይም ግራፊክ ዲዛይን ያሰራችሁትን ለ4 ወር በሙሉ ረን ታደርጉትና መጨረሻ ላይ አረ ማስታወቂያ እየሰራ አይደለም እንዴት ይሰራል አንድ ክሬቲቭ 4 ወር ሙሉ ረን እየተደረገ እንደዛ ሊሆን አይችልም። ቴስት ሲደረግ በኋላ ነግራችኋለሁ አንድ ማስታወቂያ አንድ የምትሸጡት ፕሮዳክት ካለ በትንሹ 4-5 የተለያየ ክሬቲቭ ነው የሚሰራለት ከዛ መካከል ነው እየተመረጠ የሚሄደው። ሶ ፕሊዝ ነው ምላችሁ ክሬቲቫችሁን አስተካክሉ ማስታወቂያ ስትሰሩ። አንድ ቲፕ ልስጣችሁ በተቻለ መጠን ቴስቲሞኒያል ካገኛችሁ ቴስቲሞኒያል ተጠቀሙ። ስለራሳችሁ ቢዝነስ እናንተ ከምታወሩት ይልቅ ሌላ ተጠቃሚ ሰው ቢያወራላችሁ 10 እጥፍ ኮንቨርት የማድረግ የመሸጥ ችሎታ አለው። ለዛ ነው እኛ ፕሮዳክቶቻችንን ስናስተዋውቅ በተቻለ መጠን ቴስቲሞኒያል የምንጨምርባቸው። ሶስተኛው ታርጌቲንግ ነው። ፌስቡክ ክሬቲቫችሁን ከወሰደ በኋላ ለማን ላስተዋውቅላችሁ ብሎ ይጠይቃችኋል። ሶ ታርጌቲንግ ላይ ብዙ አይነት ታርጌት የምታደርጉባቸው ፊቸሮች አሉ። የመጀመሪያው ዴሞግራፊ የምንለው አለ። ያ ማለት በሎኬሽን፣ በጾታ፣ በእድሜ፣ በስራቸው፣ በኢንተረስታቸው ታርጌት ልታደርጓቸው ትችላላችሁ። ሁለተኛው ደግሞ ሪታርጌቲንግ የሚባል አለ። ሪታርጌቲንግ ምንድነው? ለምሳሌ የሆነን ሰውዬ አካውንት ሄዳችሁ ቼክ አደረጋችሁ ላይክ አደረጋችሁት ምናምን በሚቀጥለው ቀን የሱ ሰውዬ ማስታወቂያ ይመጣላችኋል። እንዴት ነው እንደዛ ሊሆን የቻለው? ሪታርጌት እያደረገ ነው። የኔን አካውንት ገብተው ቼክ ያደረጉ ላይክ ያደረጉ ሰዎችን ታርጌት አድርግልኝ ብሎ ለፌስቡክ ስለሚነግረው ነው። ሌላ ምሳሌ ልስጣችሁ። አንድ ዴንቲስት ነው እንበል በነፃ ጥርስ ያጥባል። በቻለው መጠን በጣም ብዙ ሰዎች በነፃ እንዲታጠቡ ያደርጋቸውና እዛው ጥርሳቸውን እያጠበ ዳታ ኮሌክት ያደርጋል። ስማቸውን፣ ኢሜይላቸውን፣ ስልክ ቁጥራቸውን ምናምን ያንን ቁጥር ከወሰደ በኋላ ለፌስቡክ ይሰጠዋል ለእነዚህ ሰዎች አስተዋውቅልኝ ብሎ። ምክንያቱም ቀጣይ ጥርሳቸው ላይ አክሽን ለመውሰድ ከሌሎች ሰዎች በተሻለ እነሱ ቅርብ ስለሆኑ ማለት ነው። ይሄ ነው ሪታርጌቲንግ ማለት። ፌስቡክ አድ የምትሰሩ ከሆነ ለተመሳሳይ ኦዲየንስ አመቱን ሙሉ ማስተዋወቅ አትችሉም። ብዙዎቻችሁ ሎኬሽን አዲስ አበባ ትሉታላችሁ፣ እድሜ ትሰጣላችሁ። በቃ ለማን ያስተዋውቀው? ለፌስቡክ ነው የምታውለት። አልጎሪዝሙ ጥሩ ነው መገመት ይችላል፣ ግን እናንተ ሪታርጌት የምታደርጓቸው ሰዎች ሊኖሩ ይገባል። ምክንያቱም አንድ የገዛ ሰው ሁለተኛ ለመግዛት ቅርብ ነው። ከሌሎች ሰዎች ጋር ቀላቅላችሁ ልታስተዋውቁለት አትችሉም ያን ሰው። አራተኛ በጀት ነው። ለፌስቡክ ምን ያህል ብር ነው መክፈል ያለብኝ? ኤክስፔክቴሽናችሁን ላስተካክልላችሁ። በቀን $5 ሚኒመም ነው። እሺ አይኖ ብዙ ቢዝነስ ያላችሁ ሰዎች ምናምን ኤጀንሲ ያላችሁ ልጆች ለ10 ቀን $10 ማለት ልትጠቀሙ ትችላላችሁ። በቀን $1 ስፔንድ ለማድረግ በጣም ያነሰ ሪዛልት ነው የምታገኙት። በቀን $5 ሚኒመም አድርጋችሁ ግቡበት። እኛ ጋር የሚሰሩ ቢዝነሶች 10,000 ብር ማስታወቂያ ላይ ስፔንድ ያደርጉና በጣም ብዙ ብር ስፔንድ ያደርጉ ይመስላችኋል። ግን ነው እኔ በወር በትንሹ ለ100,000 ብር ስፔንድ ያደርጋለሁ ፌስቡክ ላይ። እንደምታስተዋውቁበት ስኬል ይለያያል። ለጀማሪዎች ግን በቀን $5 ሚኒመም አድርጉትና ለፈለጋችሁት ያህል ቀን ረን አድርጉት። ግን ቴስት እያደረጋችሁ። አምስተኛው ስቴፓችን ቴስቲንግ ነው። ቴስቲንግ በየጊዜው ቴስት እያደረጋችሁ። ያ ማለት ኦኬ አሁን ያስተዋወቅኩት የኔን ፌስቡክ ኢንተራክት ላደረጉ ሰዎች ነው። ኦኬ አሁን ያስተዋወቅኩት ከዚህ በፊት ለገዙ ሰዎች ነው። ኦኬ አሁን ያስተዋወቅኩት ከዚህኛው ሳይድ ላገኘኋቸው ወይም ደግሞ አዲስ አበባ ላይ እዚህ ሎኬሽን ላይ ላገኘኋቸው ሰዎች ነው። ኦልራይት ስለዚህ ቀጣይ የትኛውን ቴስት ላድርግ? አንድ ማስታወቂያ ሲወጣ ለምሳሌ ፕሮዳክት ከሆነ የሚሸጠው ቫዝሊን ካለ ለቫዝሊኑ 3-4 የተለያየ ቪዲዮ ሰራለሁ። ከነዚህ ቪዲዮዎች መካከል ፐርፎርም እያደረገ ያለው የትኛው ነው? እንዴት አውቀዋለሁኝ የተሻለ ፐርፎርም እያደረገ ነው የሚለውን አድስ ማናጀር ላይ ወይም ደግሞ የፌስቡክ ማስታወቂያ አናሊቲክሱ ላይ ይገባና ምን ያህል ዶላር ስፔንድ እያደረገ ነው፣ ስፔንድ ላደረገው ዶላር ደግሞ ምን ያህል እያገኘ ነው። ለምሳሌ ኦፕቲማይዝ እያደረግኩ ያለሁት ብዙ ሰው ቪዲዮ እንዲመለከተው ከሆነና $10 ከፍዬ 10,000 ሰው ቪዲዮ ነው የተመለከተው 20,000 ሰው ቪዲዮ ነው የተመለከተው ከሆነ አንደኛውን ቪዲዮ ቀጣዩ 40,000 ሰው ያየው ከሆነ እየነገረኝ ያለው ምንድነው? ይሄኛው ቪዲዮ ጥሩ ነው፣ ስለዚህ ገንዘብህን እዚህ ላይ ስፔንድ አታርግ፣ ያለህን በጀት ቀንስና እዚህኛው ላይ አውለው ነው። ብዙዎቻችሁ ግን አንዴ ማስታወቂያ ትጀምራላችሁ ከዛ በኋላ ቼክ ማታረጉትም። ስድስተኛው ስቴፕ የሚሆነው እየሰራ ያለውን ነገር ስኬል ማድረግ ነው። ጥሩ ኦዲየንስ ካገኛችሁ ኮንቨርት እያደረገ ያለ ወይም ደግሞ ጥሩ ክሬቲቭ ካገኛችሁ በደንብ ፐርፎርም እያደረገ ያለ እሱ ላይ ስፔንድ ማድረግ ነው። እንበልና በቀን $10 ስፔንድ እያደረጋችሁ 5 ከስተመር አገኛችሁ ወይም ደግሞ 5 የሚገዛ ሰው አገኛችሁ። ሶ ለእያንዳንዱ ሰው እየከፈላችሁ ያላችሁት $2 ነው። ኦኬ ይሄን ማስታወቂያ አሁን እየሰራ ስለሆነ $100 ባረገው በቀን ስፔንድ የማረገውን የማገኘው ከስተመር 50 ይሆናል ማለት ነው። ዩሲ በዚህ መንገድ ነው ገንዘብ ፕሪንት የምታደርጉት ፌስቡክን በመጠቀም። ብዙ ቢዝነሶች እኛ ሀገር ላይ በፌስቡክ ማስታወቂያ ገንዘብ መስራት እንደሚቻል ራሱ አያምኑም። የዛኔ ጀማሪ ሆኜ እኔም ትልቁ ስትረግል ይሄ ነበረ። ኢቭን ፌስቡክ አድቨርታይዚንግን እንደ አንድ ሰርቪስ ራሱ ለመስጠት ተቸግሬያለሁ። ከሆነ ጊዜ በኋላ ነው እየታወቀ ሲመጣ ነው ቪዲዮዎችን ስሰራ በጣም ስልክ መጨናነቅ የጀመረው። ዩኒቨርሲቲ ተማሪ እያለሁ ሊትራሊ በጣም ክራውድድ ነበርኩኝ። እጅግ በጣም ብዛት ያላቸው ካምፓኒዎች ጋር በዚህ ማስታወቂያ ሰርቻለሁና የቢዝነስ ኦነርስ ከሆናችሁና እስካሁን ፌስቡክን እየተጠቀማችሁ ካልሆነ ከስተመር አላገኘሁም ብላችሁ ኮምፕሌን እያደረጋችሁ ከሆነ በጣም ነው የማዝንባችሁ። ሊትራሊ ገንዘብ ነው እየተዋቸው ያላችሁት፣ ገንዘብ ነው እያመለጣችሁ ያለው። በዚህ ምክንያት ቢዝነሳችሁ ሰፈር ቢያደርግ ተጠያቂዎቹ እናንተ ነው የምትሆኑት። ሰው ቢዝነሳችሁን በማስታወቂያ ለማሳደግ የኛ ካምፓኒ ዮናይል ኮሙኒኬሽን እንዲያግዛችሁ ሰፖርት እንዲያደርጋችሁ የምትፈልጉ ከሆነ ስልካችን ዛጋ አስቀምጥላችኋለሁ። የካምፓኒውን ደውሉና አዲስ ስፔሻሊስቶችን ኮሙኒኬት ልታደርጓቸው ትችላላችሁ። እዚህ ጋር የፌስቡክ ማስታወቂያ አሰራር ፉል ቱቶሪያል አስቀምጫለሁኝ። ፕሊዝ ይሄን ቪዲዮ እንደጨርሳችሁ አሁኑ ነው እዚህ ጋር ገብታችሁ ቼክ አድርጉት። ያን ሰዓት ከምናምን ነው። ከዛ ቪዲዮ ሙሉ የፌስቡክ አሰራርን ተምራችሁ መውጣት ትችላላችሁ። አይ ሆፕ የዛሬ ኮንቴንት ቫልዩብል ነበር። See you.